ሱሪም ታኒ ለዚህ ድግስ ምንም ፈቃደኛ እንደማትሆን ስለሚያውቅ በተቻለው አቅም ለማስተባበል ቢሞክርም ግን ባልደረቦቹ በከፍተኛ ሁኔታ አስጨንቀውት በመጨረሻም ድግሱን ደግሶ እንዲጠራቸው ያደርጉታል። ሱሪም ወደ ቤት እየተመለሰ አሁን ታኒ ስለ ድግሱና ስለ ሰዎቹ ስትሰማ በጣም ትናደድብኛለች፣ ምን ይሻለኛል እያለ በከፍተኛ ጭንቀት ውስጥ ይወድቃል። ወደ ቤትም እንደደረሰ ልቡ እየመታ የታኒን በር እንደገና አንኳኩቶ ከቻልሽና ካልተከፋሽ በስራ ባልደረቦቼ ግፊት የተነሳ ጥቂት እንግዶችን ጠርቻለሁ፣ ድግስ ስላለ ከቻልሽ ለ2 ደቂቃ እንኳን ወጥተሽ ብትተዋወቂያቸው በማለት ድምፁን ዝቅ አድርጎ ይጠይቃታል። በዚህም ጊዜ ሱሪ ምንም አይነት ምላሽ ከክፍሉ ሳያገኝ ሲቀር ተስፋ ቆርጦ ትቷት ወደ መስተንግዶውና ወደ ድግሱ ይሄዳል። እንግዶቹም ተሰብስበው ድግሱ በተጀመረበት በዚያው ቅጽበትም ባልተጠበቀው ሁኔታ ታኒ በፈገግታ ተሞልታ በእጆቿ ጣፋጭ ምግብንና መጠጦችን ይዛ ብቅ ትላለች። ሱሪም ታኒ ከክፍሏ ወጥታ እንግዶቹን ታስተናግዳለች ብሎ ጨርሶ ስላልጠበቀ ታኒም ባያት ጊዜ ደንግጦና ተደሞ በቦታ ይቆማል። ታኒም እጅግ አምሮባትና በፈገግታ ተሞልታ ከሱሪ ቢሮ ጓደኞቹ ጋር በደስታ ስትጨዋወትና ስታስተናግዳቸው ሱሪ በድጋሚ በታኒ አስደናቂ ውበትና መልካምነት ልቡ ሙሉ በሙሉ ይማረካል። ድግሱም አልቆ እንግዶቹ በሙሉ ተሰናብተው ወደ ቤታቸው ከሄዱም በኋላ ታኒ ለመጀመሪያ ጊዜ ወደ ሱሪ ጠጋ በማለት ስለ አንድ ጉዳይ ልታወራው እንደምትፈልግ ትነግረዋለች። ታኒም ለሱሪ ላለፉት የተወሰኑ ቀናቶች ከክፍሌ ሳልወጣ በመቆየቴና አንተን በማስጨነቄ በጣም ይቅርታ አድርግልኝ። ከዚህ በኋላ ግን ላለፈው ነገር ሁሉ ካሳ እንዲሆን ለአንተ አይነት መልካም ሰው ጥሩና ታማኝ ሚስት ለመሆን ከፍተኛ ጥረት አደርጋለሁ ትለዋለች። ሱሪም ከታኒ ይህንን የመሰለ ቃል በመስማቱ የተነሳ በደስታ ሰማይ ላይ የበረራ ያህል ይሰማዋል። ታኒ ግን ቀጥላ ልቡን በአንድ የሚሰብር ሌላ ከባድ ቃል ተወረውራለች። ታኒም ለሱሪ ለአንተ ጥሩ ሚስት መሆን ብችልም በውስጤ ግን ፍጹም ልወድህ አልችልም በማለት የሱሪ ልብ ክፉኛ ተሰብሯለች። ሱሪ ግን ልቡ ቢሰበርም ፊቱን በፈገግታ ሞልቶ ፍቅር ማለት ምን እንደሆነ በትክክል አላውቅም፣ ነገር ግን አንቺ ዛሬ ከልብሽ ባይሆን እንኳን ከክፍልሽ ወጥተሽ እኔ ባልደረቦቼ ፊት እንዳልዋረድ እንግዶቹን በፈገግታ ማስተናገር መቻልሽ ለእኔ ትልቁና እውነተኛው ፍቅር ማለት ይህ ነው በማለት ይመልስላታል። ከዛ ቀንም ጀምሮ ታኒ በገባችው ቃል መሰረት እንደ መልካም ሚስት ጠዋት በጊዜ ተነስታ ለሱሪ የሚጣፍጥ ቁርስ መስራትና ለስራ የሚይዘውን ምሳቃ በጥንቃቄ መቋጠር ትጀምራለች። ሱሪም በየቀኑ ጠዋት ላይ ታኒ ላይ ባየው በዚህ አዲስ መልካም ለውጥ በውስጡ በጣም ደስተኛ ይሆናል። ይሁንና ሱሪ በቅንነቱና በትህትናው የታኒ ልብ ለመማረክና እንድትወደው ለማድረግ የተቻለውን ያህል ጥረት ቢያደርግም ታኒ ግን በትዳሩ ላይ ቅንጣት ታህል ስሜትም ሆነ ደንታ አልነበራትም። አንድ ቀንም ታኒ ለቤት የሚያስፈልጉ አስቤዛዎችን ገዝታ ብቻዋን ወደ ቤት እየተመለሰች ሳለ መንገድ ላይ የተለጠፈ አንድ እጅግ ማራኪ የዳንስ ትምህርት ቤት ማስታወቂያ ፖስተር ትመለከታለች። በዚያኑ ምሽትም ከሱሪ ጋር እራት እየበሉ ሳለ ያንን ያየችውን ፖስተር አሳይተው ከልጅነቷ ጀምሮ ዳንስ በጣም እንደምትወድና አእምሮዋ እንዲታደስ ይህንን የዳንስ ትምህርት መማር እንደምትፈልግ ትነግረዋለች። ሱሪ መጀመሪያ ላይ ሚስቱ ወደ ውጭ ወጥታ ከሌሎች ወንዶች ጋር እንድትደንስ ፈቃደኛ ባይሆንም የእሷን የጠፋ ፈገግታና ደስታ ማየት ከምንም በላይ ስለሚናፍቀው ወዲያውኑ እሺ ብሏት ትምህርቱ የሚያስፈልጋትን ሙሉ ገንዘብ ይሰጣታል። በማግስቱም ሱሪ ወደ ጸጉር ቤት በመሄድ የልብ ጓደኛውን ቦቢን ያገኘዋል። ሱሪም ለቦቢ እኔ ሚስቴን ታኒን በጣም ነው የምወዳት፣ እሷ ግን ፍጹም ልወዳ አልችልም ብላ ቅጯን ነግራኛለች፣ ምን ባደርግ ነው ልቧ በእኔ ሊቀልጥ የሚችለው ሲል ይጠይቀዋል። ሱሪም ይህንን እንዳለ ቦቢ ጓደኛው በትኩረት ተመልክቶት ታኒ ልትወደው የምትችለውን አይነት ዘመናዊ ተጫዋችና ሳት የላሰ ሰው እንዲሆን ሊረዳው ይወስናል። ቦቢም ወዲያውኑ የሱሪን የድሮ ጸጉርና ጺሙን ሙሉ በሙሉ ቆርጦ ፋሽን ልብሶችን አስለብሶ ሴቶችን በቅጽበት የሚያተራ አምስት አይነት እጅግ ዘመናዊ ወንድ ያስመስለዋል። ሱሪም በመስታወት ራሱን አይቶ በዚያ አዲስ ማንነቱና መልኩ ከቀረባት የሚስቱን ልብ በቀላሉ ለመማረክ እንደሚችል 100% እርግጠኛ ይሆናል። በመቀጠልም ሱሪ ታኒ ከዳንስ ትምህርቷ ስትመለስ በዚያ አዲስ መልኩ ድንገት ተከስቶ ሰርፕራይዝ ሊያደርጋት ያስባል። ነገር ግን ውስጡን አላስችል ብሎት ሚስቱ በዳንስ ክፍል ውስጥ ምን እያደረገች እንደሆነ ለማየትና ናፍቆቱን ለመወጣት ሳይነግራት በስውር ወደ ዳንስ ክላሱ ይሄዳል። እዛም እንደደረሰ ታኒ በመድረኩ መሃል በነጻነት ስትደንስ ተመልክቷት ውስጡ በታላቅ ደስታና አድናቆት ይሞላል። ነገር ግን ሱሪ ታኒ ተደብቆ እያያት ሳለ ባልተጠበቀ ሁኔታ ከአስተማሪዎቹ አንዱ ሱሪን ተመልክቶት አዲስ ተማሪ መስሎት ወደ መድረኩ መሃል ገፍትሮ አስገብቶት በግድ እንዲደንስ ያደርገዋል። ዳንሱም ካለቀ በኋላ አስተማሪዎቹ ሁሉንም ተማሪዎችን ለቀጣይ ውድድር ይረዳል በሚል ሰበብ ሁለት ጥንድ ሆነው እንዲከፋፈሉ ያዛቸዋል። ሱሪ ምጣ ሲወጣለት አጋሩ የገዛ ሚስቱ ታኒ ስለሆነች ሱሪ ማንነቱ እንዳይታወቅበት ክፉኛ ደንግጦ በፍጥነት ከክላሱ ለመውጣት ይሞክራል። ነገር ግን አስተማሪው እንደገና ሱሪን በኃይል ጎትቶ አምጥቶት በግድ ከታኒ ጋር ፊት ለፊት ያገናኛቸዋል። ታኒም በሚያስገርም ሁኔታ የባሎን የሱሪን ጺም መቆረጥና ጨርሶ ያልተለመደውን ያንን የፋሽን አለባበስ ስታይ የፊት ለፊት የቆመው ሰው የገዛ ባሏ እንደሆነ በፍጹም አላወቀችም ነበር። ሱሪም ይህንን አጋጣሚ ተጠቅሞ ስሙ ራጅ እንደሚባል ነግሮ ራሱን ያስተዋውቃታል። በመቀጠልም አዲሱን ማንነቱን ተጠቅሞ በተለያዩ ጣፋጭ ቃላት እንድትስቅና ልቧን ሊጀነጅናት ቢሞክርም ግን ታኒ ራጅ ሁኔታ ምንም ደስ ሳይላት በሚቀጥለው ቀን ለዳንስ ልምምዱ እንገናኝ ብላው ተሰናብተው ትሄዳለች። ሱሪም ምሽት ላይ ራሱን ወደ ድሮ መልክ መልሶ ወደ ቤቱ
ቤቱ ከተመለሰ በኋላ ታኒ አዲሱን መልኩን እንዳታውቅበትና ጥርጣሬ እንዳይገባት ለማድረግ አንገቱን ልክ እንደታመመ ሰው ጎንበስ በማለት ዛሬ አንገቴን በጣም አሞኛል ልተኛ ይላታል። በመቀጠልም ከዚህ በኋላ በምሰራበት ድርጅት ውስጥ ስራ ስለበዛብኝ በየቀኑ ስራ አምሽቼ ነው የምመጣው በማለት በዳንስ ክላሱ የራጅን ገጸ ባህሪ ለመጫወት የሚሆነውን የሚስጥር ጊዜ ያመቻቻል። በማግስቱም ታኒ እንደተለመደ ወደ ዳንስ ክላሱ ትሄዳለች። እዛም ራጅ ሆነ ብሎ የተንጠባረረና የተቁነጠነጠ ወደ ክፍሉ ሲገባ ስትመለከተው ጊዜ በጣም ትናደዳለች። ታኒም ፍጹም ኮስተር ብላ ወደሱ ትጠጋና በቁጣ አርፈህ የመጣህበት ትምህርት ላይ ብቻ አተኩር፣ እኔ ያገባው ባለ ትዳር ሴት ነኝ፣ ስለዚህ እኔም በከንቱ ቃላት ልትጀነጅነኝና ልታማልለኝ በፍጹም አትሞክር ብላ በጥብቅ አስጠንቅቀው ወደ መጀመሪያው ትምህርታቸው ይገባሉ። ሆኖም ግን የዳንስ ትምህርታቸውን ሲጀምሩ ራጅ አስተማሪውን መሰረታዊ የእግርና የእጅ እንቅስቃሴዎችን እንኳን ቅንጣት ያህል ማስመሰል አቅቶት ሲወርቅና ሲንገዳገድ ታኒ በሱ የማይረባ ብቃት የተነሳ እጅግ ተበሳይታበት ፊቷ ይከስማል። የዕለቱ የዳንስ ክላስም ተጠናቆ ሁሉም ተማሪዎች ወደ የቤታቸው ሊበተኑ ሲሉ በድንገት ሰማዩ ተገለባብጦ እጅግ ከባድና ኃይለኛ ዝናብ በከተማዋ ላይ መውረድ ይጀምራል። ታኒም ወደ ቤቷ የምትሄድበትን መንገድ አታ የትምህርት ቤቷ በር ጋር ቆማ ስትጨነቅ ራጅ ሞተር ሳይክሉን እየነዳ ይመጣል። ራጅም ለታኒ ዝናቡ ስለበረታ መንገድ ላይ ትቸገሪያለሽ፣ በሞተር ልሸኝ ሲል ይጠይቃታል። ታኒም የራጅን ጥያቄ መጀመሪያ ላይ ብትቃወምም ሰዓቱ መሽቶ ስለነበረና ሌላ አማራጭ ስላጣት ሳትፈልግ ሞተሩ ላይ ትሳፈራለች።